እዚህ ናቸው። ሽንት ቤት አለ እንዴ? ካልቻልኩኝ ይሆናል ሌላ ቀን ኑሩ እንዲተወደ ከልባችን ባታስቀን እገዛልሽ ነበር ሁለት የግል ሄሊኮፕተር እዛው ላይ እንዳለሽ እግርሽ መሬት ሳይነካ አፈር በነገራችን ላይ ቤታዮ እንግዲህ ተወዳጇ ቲክታከር አንበሳ ሰጥታለች። በነገራችን ላይ አሁን አንበሳ ሰጥታለች። ታዲያ እንግዲህ አድማጮቻችን ከካናዳ ሰግመታል ሲያንድ ሙሉ ክሩ ሚኒሶታ ድረስ ተነስቼ እመጣለሁ ብሏል። ያሳለፍኩት ህይወት ብዙ ነው ልንገርሽ፣ ካየኋቸው ሁሉ አንቺ ትለያለሽ ነው እንጂ ቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የሰጠ መግለጫ። በሬ ሆይ ሳሩን እንጂ ገደሉን መቻየ ይባል የለ። አንዱን ማህበረሰብ በጣም የሚያስጠላና የሚያንቋሽሽ ተግባር ታደርጋላችሁ። አንዱ ደግሞ ብቃት ያለው ወይም ችሎታ ያለው ሰው ደግሞ ወደ ሚዲያ በእንደዚህ አይነት ወይ ሲመጣ ባህሉን እንዳንቋሸሽ እና ባህሉን እንዳስ እሺ እያስደበርኳችሁ ካላችሁ ይቅርታ። ቪዲዮንም ማስጠፋታለሁ፣ ቪዲዮ ማሰራታለሁ። በአግባቡ ቪዲዮ ማትስራ። እኔ ለተናገርኩ ላይ ብላይ በደንብ ቪዲዮን አላየሁትም፣ ልብ አላልኩም። ይቅርታ እህት ወንድሞች። የአማራ የእንጀራ ገመድሽን ይበጥሰዋል። ቲክታክሽን ያዘጋሻል፣ ኢንስታግራምሽን ያዘጋሻል። ወሎዬ በተፈጥሮ ኩሩ ህዝብ ነው። ሀገር ወዳድ፣ መልከ መልካም፣ ሰውን አክባሪ። እንግዲያ ሲመጣበት አልጋ ላይ ተኛ የሚል ማህበረሰብ ልክ እንደለማኝ እንደ አባውዴ እንደ ቆራሌው መሳሌ አግባብነት የጎደለው ነው። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? ወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ፣ ጂሉም ዝርክርኩም ሸሌውም ተነስቶ አማራ ላይ ማፌዝ፣ በቃ በአማራ ላይ መቀለድ እኔ እኮ ይገርመኛል። የጥንት አባቶቻችን እኮ ልመናን የተጸየፉ ጀግኖች ናቸው፣ ስልጡን ናቸው። ሰልጥነው ያሰለጥኗችሁ የነገስታት ልጆች ነን። ሰላማት ጋይስ እንደምን አላችሁ? በያላችሁበት ሰላምታችሁ ይብዛልኝ እያልኩ ዛሬም እንደተለመደው አዳዲስና ወቅታዊ በሆኑ ጉዳዮች ተመልሻለሁ ማለት ነው። እስከ መጨረሻ ተከታተሉ። ይህንን ቪዲዮ በጣም ያናድዳል፣ ግን ለማንኛውም ስሜቴን ተቆጣጠሬ ለማየት ሞክሬያለሁ። ቅዱስ ላሊበላንና አሚናን ወይም እነዚህን የሚለምኑትን ሰዎች ምን አገናኛቸው? የታሪክና የፖለቲካ ሳይንስ ተመራማሪዎች ምሁራኖች ምን ይላሉ? እንደዚህ አይነቱን ስራ እነዚህ ልጆች የሰሩትን አይነት ስራ ሂስቶሪካል ሪቪዥኒዝም ይባላል። ታሪክን መከለስ፣ ሆን ብሎ ማበላሸት፣ አቅዶ የነበረውን እንዳልነበር ያልነበረውን እንደነበር አድርጎ ማጠልሸትና ማበላሸት፣ ለአዲሱ ትውልድ የተበላሸውን መስጠት ማለት ነው። ጥምቀት ሲነሳ ጎንደር፣ ገና ሲነሳ ላሊበላ የታወቀ ነበር። ገና ሲመጣ በሚሊዮን የሚቆጠሩ ኢትዮጵያውያንና ቱሪስቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል በቅዱስ ላሊበላ ለማክበር ስትመጡ በባዶ እግራቸው የመጡትንም ሁሉን ትንሹንም ትልቁንም የከተማ ሰው የገጠር ሰው ሳለ እግሩን አጥበን ያለንን አቅምሰን ቦታ ሰጥተን አስተናግደን ነው የምንሸኘው። በዛ በነበራችሁ ቆይታ ጠዋት መጥቶ እንቅልፍ የሚነሳችሁ የሚረብሻችሁ ሰው አይታችኋል? ቅዱስ ላሊበላ ውስጥ ላሊበላ ከተማ ለስራ ሄዳችሁ ተቀጥራችሁ የሰራችሁ ትኖራላችሁ። በጣም ብዙ ሁላችሁ አውቃለሁ። ዶክተር ሆናችሁ መምህር ሆናችሁ የተለያየ ስራ በራችሁ ጠዋት ላይ መጥቶ የሚል ሰው አለ? እግዚአብሔር ምስክሬ ነው። ይሄን ትርክት እኮ እንዴት አድርገው እኮ ከቅዱስ ላሊበላ ጋር እንዳገናኙት እኔ ለማመን እኮ ነው የሚገብደው። ይህንን ነው የታሪክ ባለሙያዎች ሂስቶሪካል ሪቪዥኒዝም የሚሉት። ታሪክን ሆን ብሎ ማጥለሸት፣ ማበላሸት። ላሊበላ ከተማ ሽምብርማ የሚባል ሰፈር ውስጥ ነው ተወልጄ ያለው። እኔ እናቴ ነጋዴ አባቴ ገበሬ ነው። የላስታ ላሊበላ ህዝብ ግማሹ ነጋዴ ግማሹ ገበሬ። ላስታ ቅዱስ ላሊበላ መጥቶ ተሳልሞ የላስታ ላሊበላን ማር እንኳ ይዞ የማይመለስ የለም። የማር ሀገር የቅቤ ሀገር ነው። ገበሬ ነን።
የምን አባትህ ልመና ነው አምጥተህ የለጠፍክብን? ይሄ የመጨረሻ ከባድ ነገር ነው። በነገራችን በወቅቱ ጎሳዬ ተስፋዬ ይህንን ዘፈን ዘፍኖ 90ዎቹ አካባቢ ይመስለኛል ከፍተኛ ተቃውሞ ገጥሞት ከቅዱስ ላሊበላ አባቶች መጥተው ተነጋግረው በዛን ወቅት እንግዲህ ይመስለኛል ሲዲው ምኑም ራሱ ከገበያ እንዲጠፋ ነበር የተደረገው። ተስማምተው ጎሳዬ ይቅርታ እንደጠየቀ ሰምቻለሁ። በወቅቱ ወዲህ ጀግንነት ሲነሳ የነራስ ኃይሉ የነራስ ደስ ያገር የነ ጀነራል አሳምነው ጽጌነ ጀነራል ተፈራ ማሞ ሀገር ላስታ አገሩ ወሎ አገሩ ላስታ ራስ ይመታል እንደ በሽታ የሚባልለት ሀገር እንኳን ተንቁሶ ሲያልም 10 የሚጥል የጀግና ሀገር ምን ነው የምታወሩት? በዓለም ቅርስነት የተመዘገበ ጭስ አልባው ኢንዱስትሪ የተባለለት አንድ እኮ ያለን ሀብት እኮ ቅዱስ ላሊበላ ነው። ብንጠቀምበት እኮ ከዓለም አንደኛ የቱሪስት መስህብ መሆን የሚችል ቦታ እኮ ነው። አብዛኛው ሰው በትክክል የቅዱስ ላሊበላ የላስታ ላሊበላ ህዝብ እንደዚህ እንዳልሆነ ሊያውቅም ላያውቅም ይችላል። አላውቅም። እኔ ግን ግልጽ ማድረግ ያለብኝ ነገር ግልጽ ላድርግላችሁ ብዬ ነው። ቅዱስ ላሊበላ ለቅዱስ ላሊበላም ሆነ ለኢትዮጵያውያን ያበረከተው ስራ ልመናን ሳይሆን ስራን ለሰራችሁት ልጆች ጽጌንና ወንድማችን ያለኝ መልእክት ምንድን ነው? ኮንተንት እንደሚሰራ ሰው ባለማወቅም ልትሰሩ ትችላለ። ግን የምጠይቃችሁ ነገር ይሄንን ቪዲዮ አሁን ከገጻችሁ ላይ እንድታጠፉ። ቅዱስ ላሊበላ ማስታወስ ከፈለግሽ ላይ አሁን አሸንድዬ ደርሰዋል። ሶለ ላይ ይጨፈራል። ላስታ ላሊበላ ላይ የላስታ ውብ ኮረዳዎች ወጥተው አሸንድዬ ይላሉ፣ ሶለ ላይ ይላሉ። የቅዱስና የንጉሱ ልደት ቅዱስ ላሊበላ ታኅሳስ 29 ይከበራል። ነይና ክብሪ፣ ታሪክሽን ወቂ፣ ላሊበላን እዩ፣ ህዝቡን ነይና እዩ። የሊቃውንት ሀገር የምሁራኖች መፍለቂያ ነው። በፍጹም የላስታ ላሊበላን ህዝብ የሚወክል አይደለም። አመሰግናለሁ። አንዱን ማህበረሰብ በጣም የሚያስጠላና የሚያንቋሽሽ ተግባር ታደርጋላችሁ። አንዱ ደግሞ ብቃት ያለው ወይም ችሎታ ያለው ሰው ደግሞ ወደ ሚዲያ በእንደዚህ አይነት ወይ ሲመጣ ባህሉን እንዳንቋሸሽ እና ባህሉን እንዳሰደብ አድርጋችሁ በዚህ ደረጃ ታወራላችሁ። ስለ ቪዲዮ ምናምን ካላችሁ ስለ ቪዲዮ ስለ ትወኗ ስለ ብቃቷ ምናምን ካላችሁኝ አንደኛ ነው፣ በጣም ደስ ይላል ቪዲዮ። እውነት ለመናገር እንዳላችሁት ደግሞ ማህበረሰብን ይወክላል፣ የአንድን ማህበረሰብ ያስከፋል፣ የአንድን ማህበረሰብ አጣጥሏል ወይም አዋርዷል ብላችሁ የምታስቡ ከሆነ ደግሞ በስድብም ሳይሆን በመዛለፍም ሳይሆን አሁን ኮመንቷ ላይ ገብቼ ሳይ ፎቶ ትዘቀዝቃላችሁ ብላ ብላ ምናምን። እንግዲህ ያንን ማህበረሰብ እንወክላለን የምትሉ ሰዎች ስለሆናችሁ በጥሩ ስነ ምግባር በጥሩ ንግግር ኤቲክስ በተሞላበት አስተያየት ብትሰጡ ጥሩ ነው። አሁን ወሎዬ በተፈጥሮ ኩሩ ህዝብ ነው፣ ሀገር ወዳድ መልከ መልካም ሰው። ወሎዬ በተፈጥሮ ኩሩ ህዝብ ነው፣ ሀገር ወዳድ መልከ መልካም ሰውን አክባሪ። እንግዲያ ሲመጣበት አልጋ ላይ ተኛ የሚል ማህበረሰብ ልክ እንደለማኝ እንደ አባውዴ እንደ ቆራሊው መሳል ይሄ አግባብነት የጎደለው ነው። አንድ ጭንጋፍ ለማኝ የዩቱብ ነጋዴ ላሊበላ ማህበረሰብ ላይ የሰራቸው ስራ አግባብነት የጎደለው ኢሰብአዊነት ነው። ይሄ ቪዲዮ መጠፋት አለበት። አንድ ማሰቢያቸው ዝግ የሆነ ሽሮ የደፈረው ሰዎች 1 ሚሊዮን እናስገባት ጎበዝ ናት እያላችሁ ኮሜንት የምትኮምቱ ሰዎች ችጋራሙ ለማኞች ናቸው፣ የእሷ ቢጤ ናቸው። እነሱ እኮ ወሎዬ ልክ እንደለማኝ እንደ ዲሃ ምንም እንደሌለው ነገር በሰው እንደሚያደርጉ አድርገው ነው የሳሉት። ምናችሁ ነው የተነካው? ይቺ ሴት መጠየቅም አለባት፣ ቪዲዮዋን መጠፋት አለበት። የወሎ ማህበረሰብ እኮ ራሱን የቻለ ራሱ ክልል ሆኖ ማስተዳደር የሚችል ማህበረሰብ ነው። ይቺ ልጅ ከበላይ በቀለ ወያ መማር አልቻለችም። ከህዝብ ጋር ተጋጨሽ፣ ልክ ያልሆነ ስራ ሰራሽ ስትባል እሺ ይቅር በሉኝ ይቅርታ አድርጉልኝ እንዲህ ማለት ፊን አረጋት። 4-5 ቲክቶክ አላት አካውንት ብዙ ፎሎወር ያለው፣ ያንንም አሁን ጆሮውን እያሉላት ነው። ብሎም ዩቱባ ቀጣይ ጉሮሮዋ ሊዘጋ ነው። አብሯት የነበረው ልጅ አሁን ለታ ላይ ብላይ ገብተው ቆሰቆሳት። እውነት መስሏታል። እሱ ትናንትና መጥቶ ህዝብን ይቅርታ ጠይቆ ወጣ ወረዴ። እሷ ተንቀርፋ ቀረች። ከበላይ በቀለ ወያ ወዲያ አማራ ያነገሰው አማራ የወደደው ማን ነበር? ማንም። በህዝቡ ሲቀልድና ሲያፌዝ ሲያገኝ ሲያላግጥ ሲያገኘው ግን መንቀሮጥ አለው ህዝቡ። እንደምታዩት ነው። ከህዝብ መማር ያለብሽ ነገር ትምህርት አለ። ይቅርታ
ማንን ገደለ? ይህ ሰው ባህል ወግ የአማራ ባህሉን ወጉን ማንነቱን ምንነቱን ሳታውቂው ባንቺ በሚገባሽ እና በመሰለሽ መንገድ ብቻ ሰርተሽ ውድቀት ላይ መሯሯጥ ልክ አይደለም። ቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የተሰጠ መግለጫ። በሬ ሆይ ሳሩን እንጂ ገደሉን መቻየህ ይባል የለ። በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች ለጊዜው ጥቅምና ለእይታ ማሳደጊያ ሲባል ዓለምን በታሪኩና በጥበቡ ያደመመውን የታላቁን ጽድቅና ንጉሥ የቅዱስ ላሊበላን ስም ካልዋለበት በመዋል የታሪክ መዛባትን ለመፍጠር ሲታትሩ እየታዘብን እንገኛለን። ማንነታቸውና አመጣጣቸው በውል ያልታወቁ በየማህበረሰቡ ቤት በጠዋት እየዞሩ በዘፈን መልኩ ልመናን እንደ ስራ ቆጥረው ለሚንቀሳቀሱ አባውዴ ወይም ሀሚና ለተባሉ የማህበረሰብ ክፍሎች የቅዱስ ላሊበላን ስም መስጠት እጅግ አሳፋሪ የድንቁርና ጥግና የታሪክ ፍልሰትን የሚያስከትል ተግባር ነው። ይህንን መሰል ስም ማጥፋት በሕግ ጭምር የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ እያሳሰብን ላጠፉት ጥፋት በሕዝብ ፊት ቀርበው ወይም በማንኛውም ሚዲያ ቀርበው ይቅርታ እንዲጠይቁ ከወዲሁ እናሳስባለን። ይቅርታ ብለህ መለያየት ነው ያለብን። እሺ እያስደበርኳችሁ ካላችሁ ይቅርታ። ቪዲዮንም ማስጠፋት አለው ቪዲዮ ማሰራት አለው። በአግባቡ ቪዲዮ ማትስራ። እኔ ለተናገርኩ ላይ ብላይ በደንብ ቪዲዮን አላየሁትም፣ ልብ አላልኩም። ይቅርታ እህት ወንድሞች፣ ያ ይቅርታ። ሁላችሁ የሚያስደበርኳችሁ ካላችሁ ይቅርታ። ቪዲዮውን እሷን አስጠፋታለሁ ነው ያልኩት። ቪዲዮውን አስጠፋትና ይቅርታ እንትን ትላለች። ተው ቪዲዮ ታጥፋ የራስህን ብቻ ተወጥተህ ሂድ እንጂ ስለ እሷ ተዋት። እሷን በምናስጠፋው እናስጠፋታለን። ስለዚህ ለቀጣዩም ቢሆን ለምትመለከቱት ነገርና ለምታዩት ለምትሰሩት ነገር አግባብ ያለው ነገር ስሩ። አግባብ ያለው ስትገቡም ስታዩም ንግግርም ስታደርጉ ሳታዩ አትናገሩ። ነገሮችን በደንብ አድርጋችሁ ሳታዩ አትናገሩ። እህት ወንድሞቻችን፣ ባህላችንም ማንነታችሁ አንተ አሁን አማራን እንደዛ ማስተባበሪያ ስትሰጣት እኛ እየተቃወምን ማስተባበሪያ ስትሰጥ በጣም ነበር እኔ ያመመኝ። አሁንም ይቅርታ ስላልክ ሌሎቻችሁ የምታነሱት ሀሳብ ካላችሁ አሁን ማንሳት ትችላላችሁ። እኔ በብቻዬ ወንድማችን ነው ይቅርታ ጠይቋል፣ አለቀ። ሌላ ማንም መጥቶ ለሌላ መማሪያ መሆን አለበት። ይቅርታ እያለ እኛ መግፋት የለብንም። ስንጠይቀው ቀጥ ብሎ መጥቷል። መጠየቅ ያለበትን ጠይቋል። ዘሯ ልጠይቀው የሚያውቃት ከሆነ በቅርበት የሚያውቃት ከሆነ ጠይቁት። ሌላ ጥያቄ ስለ እሷ ጠይቁት። ብሔሯን ሊነግረን ይችላል። እሷ አላውቅም፣ ስለ ብሔሯ አላውቅም። ተውት ጎበዝ ተውት። ለብሔሯ አላውቅም። እናመሰግናለን ወንድማችን፣ ይቅርታ ስላልክ እናመሰግናለን። በእናትህ ቆይ የምንጠይቀው ጥያቄ አለ። መሀል ገብታ አታስተባብልብን። በየተራ እንጠይቅ። ሰያይ ቆይ አንዴ ምን እንዳላት ታውቃለህ? እኔ አማራ ነኝ አላት። ቆይ ስማት፣ እኔ ይቅርታ ጎጃሜ ነኝ እያለ ነው የተናገር። እንደምታውቀው ነው የተናገረው። እሱም እሷን ያውቃታል ማለት ነው። እሱን የምታውቀው ከሆነ እሱም ያውቃታል። ስለዚህ ይንገረን። አላውቃትም የሚል በቃ ስለ እሷ ማንነት ሚጣ ተረጋጊ እንጂ እናቴ። እዚህ ጋር እኮ እያወራን ያለ ነው። ተነጋግረን እኮ በስነስርዓት ሊና ነው የሚጣ አይደለሁኝም ነው። ቆይ ዘሬን ታውቂያለሽ አይደል ብለህ ሊና ነው የምባለው። ሲጀመር አንድ ደግሞ ጥያቄ እጠይቃለሁ ቅዱስ። ምክንያቱም እኔ በብዙ ቪዲዮ የምሰራለው ስለ ብዙም ነገር ስለምሰራ ይታወቃል። አሁን ይቅርታ ጠይቃለህ። እነዚህ ብሔርተኛ ስለሆኑ አንተ ኢትዮጵያ ነው ያለው። አያይዘን ደግሞ የራሳችንን ወንድም ወደ ሌላ ነገር ማስበላት እንዳንገባ ሁላችንም ብሔርተኛ ስለሆን እዚህ ጋር ወጥ ነገር ስለምናወራ እናመሰግናል። ቀጣይ ግን ብሏል እንዴ? በቃ ፍቱ እናንተ የመጣችሁ የምትሞጣሞጡብኝ ዘንድሮ እኔ እያወራሁ ቪዲዮውንም ማስጠፋታለሁ። ይቅርታም ቪዲዮ ትሰራለች። ቪዲዮውንም አታስጠፋ፣ ችግር የለውም ወንድሜ። ግን በመጀመሪያ ለቀጣይ ባህላችሁንም ወጋችሁንም የተለያየ ማንነታችሁን አስከብሩ። እኔ እኮ
ጀስት እኔ እኮ ያልኩት ባይዘዌ በስነ ስርዓት እንጠይቅና እናስጠፋ ነው። ሌላ ነገር አልነበረም። ይቅርታ ከነበራቸው አሁን ይቅርታ ወደዛ ይቅርታ ጠይቀሃል ወንድሜ። ሰላሙን አሁን እኛ ራሳችን ስለምንጨቃጨቅ ውረድ አንተ ሰላም ሌላው ምንድነው? የአማራ የእንጀራ ገመድሽን ይበጥሰዋል። ቲክታክሽን ያዘጋሻል፣ ኢንስታግራምሽን ያዘጋሻል። ከዛ አፈር ከድሜ ትበያለሽ። ይውደል ሰምቶ ምንም መሳፈጥ አያስፈልግም። ቲክታኳን ድርግም አድርጉት፣ ደርግሙት። ኢንስታግራሟን ደርግሙት። ይውደል በጠረራ ትሞታለች። ታለቅ እሷን ይቅርታ አልጠየቀችም፣ ምንም አላለችም። ትንሽ ጭኗ ስር ገብቶ ቆንጠጥ ቆንጠጥ ብታረጓት ይስተካከል። እውነቴን ነው፣ ትርጉሙ ይገባቸው። ጭኗ ስር ገብታችሁ ምስልክ ማነው ያስተማረሽ ብለህ እንዲህ አድርገህ ስትመዘልጋ የዛኔ አይለምዳት። አማራ ንጉስ ነው ብላ ምን ማለት ትጀምራለች? ዘፈን መስራት ትጀምራለች። ጎጃሞች ዘነጡ በሚባለው ትዘፍናለች። ማነኝ ትዘፍናለች። ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። በጣም እንዴት ናችሁ? እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ፣ ጂሉም ዝርክርኩም ሸሌውም ተነስቶ አማራ ላይ ማፌዝ፣ በቃ በአማራ ላይ መቀለድ። እኔ እኮ ይገርመኛል፣ እግዚአብሔርን በጣም ይገርመኛል። ዛሬ የጥበብ ስራ ፍላጎት እንዲኖራችሁ ያደረገ ስልጡን ህዝብ ያሰለጠናችሁ የአማራ ማህበረሰብ ነው። የአማራ አባቶች ነገስታቶች ናቸው። ኦኬ እሺ፣ መጀመሪያ እናንተ ሙዚቃም ይሁን ስነ ጽሁፉም ይሁን ምንም ይሁን ድራማም ይሁን ምንም ይሁን ማለት ነው ከመስራታችሁ በፊት ህዝብን የሚነካ ነገር፣ ማህበረሰብን የሚነካ ነገር አትስሩ። ኦኬ እናንተ ካላወቃችሁ፣ ታሪክ ካላወቃችሁ በአራቱም አቅጣጫ አማራ ክልል የሚገኙ ባህልና ቱሪዝሞች አማራ ህዝብ ያስቀመጣቸው አሉ። እነሱን ጠይቁ። ስለ አማራ ባህልና ወግ ካላወቃችሁ አማራ ክልል የሚገኙ
ባህልና ቱሪዝሞችን አናግራችሁ ካላወቃችሁ በሁሉም ነገር ጠይቁ። ስለ አማራ ህዝብ አራቱም በቤት አማራ፣ በጎንደር፣ በጎጃም፣ በሸዋ በሁሉም ቦታ ሂዱና ጠይቁ። የተቀመጡ ህዝብ ያስቀመጣቸው ባህልና ቱሪዝሞች አሉ። ጠይቁ። ከዛስ ህዝብን ካስቀየማችሁ በኋላ እኛ ህዝብን ለማስቀየም ፈልገን አይደለም፣ ይቅርታ የእናንተን ይቅርታ ቀቅላችሁ ብሉት። የአማራ ህዝብ የሚታገላችሁ በትጥቅ ብቻ አይደለም። በባህላችን ስትመጡ እንታገላችኋለን። የሌለ ማንነት እንድትሰጡን አንፈልግም። የአማራ ህዝብ ለማኝ አይደለም። የአማራ ህዝብ አራሽ፣ ቀዳሽ፣ ሰጋጅ፣ ተኳሽ ነው። ቅማላም የማንም ቅማላም ተነስቶ ደደብ ሰገጤ እኔ ኪነ ጥበብ ባለሙያ ነኝ እኔ አርቲስት ነኝ ያላችሁ ልትግማሙበት አትችሉም። በአማራ ህዝብ ላይ አለን አስመሳዮች ካሉ በኋላ እኛ ህዝብን ለማስቀየም ፈልገን አይደለም ምናምን። የድሮ የጥንት አባቶቻችን ለማኝ ናቸው እንዴ? የጥንት አባቶቻችን እኮ ልመናን የተጸየፉ ጀግኖች ናቸው፣ ስልጡን ናቸው። ሰልጥነው ያሰለጥኗችሁ የነገስታት ልጆች ነን። በብዛት ማለት ነው። በዋግ ህምራ ሰቆጣና በላስታ ላሊበላ ያለው ማህበረሰባችንን ለማውረድ ትጥራላችሁ፣ ትጋጋጣላችሁ። ለማኝ አድርጋችሁ አባ ግዛ ግዙ እያላችሁ ትስሉታላችሁ። የአማራ ህዝብ ግን ለማኝ አይደለም። በአራቱም አቅጣጫ ብትሄዱ ለምኖ ሳይሆን አርሶ የሚበላ ፈትፍቶ የሚበላ ጀግና ህዝብ ነው። ይህን እወቁትኝ። አማራ ክልል ወረድ በሉ። ዛሬ አማራ ክልል የጦር ቀጠና ስለሆነች ነው ዛሬ እያንዳንድሽ ራብ የሚነዳሽ። ራብ እየተራባችሁ ያላችሁት አማራ ክልል በጦር እየተሰቃየ ስለሆነ ነው። ይሄን ልንገራችሁ። ጉሮሯችሁ የአማራ ህዝብ ነው። ይግባሽ ደነዝ። እኔ ህዝብን ለመንካት ፈልጌ አይደለም። እኔ እንደዚህ መጀመሪያ ከመስራታችሁ በፊት ማለት ነው አንድ ስራ ሲሰራ ህዝብን ማህበረሰብን ሊገመግመው ይገባል። ኦኬ። ይሄ ደግሞ አስተማሪ አይደለም። ይሄ ለነገ ጧት ለኛ ለልጅ ልጆቻችን ጥላችሁት የምትሄዱት ነገር ነው። ያልሆነ የአማራ ህዝብ ልክ ለማኝ እንደሆነ አድርጋችሁ እየሳላችሁ ማን አባታችሁን እናንተ ጠግበሽ እንድትበይ የፈቀደልሽ የአማራ ህዝብ ነው። ምድረ ቆሻሻ። ከአሁን በኋላ ማንክም እየወጣ እንደፈለግ ካፈን የምትከፍትበት ወይም ደግሞ የምትከፍችበት አይደለም። የእናንተ አሁን እናንተ የኪነ ጥበብ ባለሙያ ናችሁ። የኪነ ጥበብ ባለሙያ ስትሆኑ በመጀመሪያ ደረጃ ከመስራታችሁ በፊት ቼክ ማወቅ አለባችሁ። እወቁ። ይሄ ንፍጥ የተሸከመ ቅንጭላታችሁን አስተካክሉትኝ፣ አጽዱት፣ በደንብ አጽዱት። ካላወቃችሁ ጥበብን የአማራ ልጅ ያስተምራችሁ። አንድ የአማራ ልጅ ማንንም ነክቶ አያውቅም። የማንም ማህበረሰብ አንቋሾ አያውቅም። በማንኛውም ቦታ ይሰራሉ። በጣም ብዙ የአማራ ልጆች የጥበብ ባለሙያዎች አሉ። በሙዚቃም ይሁን በድራማም ይሁን በግጥምም ይሁን ማንንም ነክተው አያውቁም። ስርዓት አላቸው። የማንንም ብሔር አይነኩም። የማንንም ብሔር አያንቋሹም። ስርዓት አላቸው። እናንተ ግን እንደፈለጋችሁ የአማራ ህዝብ ላይ ልትናፈጡ አትችሉም። እዛው ለመዳችሁበት ተናፈጡ። ለማኝ የሆነ ማንነት ካላችሁ በራሳችሁ ማንነት ስሩ። የአማራ ህዝብ ግን ለማኝ አይደለም። እናንተ እንደፈለጋችሁ ልታፈይዙበት ልትጫወቱበት አትችሉም። አለን አማራዎች ሰፋና ላይ ይላል። እዛውም እነዚህ 1000 ህፃናቶችም ሰፖርት እናደርጋለን ማለት ነው። በነገራችን ላይ ቤታዮ እንግዲህ ተወዳጇ ቲክታከር አንበሳ ሰጥታለች። በነገራችን ላይ አሁን አንበሳ ሰጥታለች። ታዲያ አላያችሁም እንዴ? አልመጣ ገና ቀስ ብሎ ነው የሚመጣ። ተወዳጇ ቲክታከር ቤታዮ እንግዲህ እኔም አለው ህፃናቶችማ በፍጹም እኔ እያለሁኝ እስከ መቼ ድረስ ብላለች። እንግዲህ ገብተሽ ጆይን አድርገሽ ደግሞ
እህቶችን ሰላም አልቻለች። ወንድምሽ አዶናይ እዚያ አለ። እናመሰግናለን። እንደዚህ አይነት ቲክቶክ እሷ ጎንደር እሱ ጎንደር አንቺ ራስሽ ጎንደር እኔ ራሴ ጎንደር እናትና ማገር የማንደራደር ንጹህ ባንዲራ ንጹህ ልብ ያለኝ የማትበጠር ጽኑ እምነት ያለኝ የጠራሁ አበሻ ኢትዮጵያዊ ነኝ። ለእኔ አይደለም ግብት ለእኔ አይደለም። ሌትስ ጎ በዚህ ገብቷል። ሰላም ተናስተልኝ አድማጮቻችን፣ ከረጅም ጊዜ በኋላ አዶናይ ዛሬ በላይቭ ስትሪም 6 ሚሊዮን ሞር ይሆናል። እንግዲህ ታዲያ መልካምነት ሲሰራ ለመልካምነት ይህ ትልቅ ውጤት ነው። ሀርቱ ሀርት ዋናው ሌላ ማስታወቂያ ብነግራችሁ የኢትዮጵያ ንግድ ባንክ ስለማንጠቀም እኛ አዋሽ ባንክ ብቻ ነው። ስለዚህ ወደዛ ትራንስፈር አርጉ። እስኪ አሁን ደግሞ 6 ሚሊዮን አስመልክታችሁ ሀርቱ ሰፖርት አድርጉልኝ ፕሊዝ። እንግዲህ ገብቷል ዛሬ ለእናንተ ሰጠው ብዬ ሰጠውልሽ ለቤኪ አዱዬ እኔ ወንድም ወይ እናት እንዴት ነሽ? ደህና ነህ? ችግር የለውም። ለማስከፈል እኮ ነው ለእናንተ ሰጠው ብዬ ለአንተ ሰጠው ማለች። ጋይስ ከምን ደረስን? አለን ሰላም እንዴት ነህ? ደህና ነህ ወይ? የምታውቀው መስሎኝ ነበረ። ቅድም 2 ጊዜ ገብቼ አስወጡኝ ሰዎች። እኮ ያደርጋል። የኛ ነው ስፒከር አብሰው ነው። ኦኬ how about now? Yes, I can hear you now. ኦኬ በመጀመሪያው በጣም አመሰግናለሁ ስላስገባችሁኝ። እኔ የምታውቀው መስሎኝ ነበረ። በጣም የአንተ ሰፖርተር ነኝ። ብዙ ሻምፓያኖችን ከፍቻለሁ ከአሁን በፊት በአንተ ደስታዎች። የምታውቀኝ ከሆነ ካናዳ ነው መስ ፊቴልዮ በደንብ ኦኬ። አሁንስ Zach the injection when I Zach injection when I say something you gotta pay attention. You better pay attention. Yes. ብዙ ሻምፓዮችን ከፍቻለሁ አንተ ደስታዎች። በጣም ደህና ነኝ እግዚአብሔር ይመስገን። እጅግ በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። 6 ሚሊዮን ከፍታለን። ያው እንከፍታለን አንድ ሻምፓኝ እንደተለመደው። ቴንክ ዩ ጋይስ። አዲስ ቪዲዮ ፖስት ብያለሁ፣ ሪፖስት እያደረጋችሁ እሺ። እና መማርዬ ቴንክ ዩ በጣም ዜና እስኪ እንስማ። ብዙ መልእክቶችን እልክልህ ነበረ። አይ ቲንክ ያው አይ ኖ ቢዚ ስለሆንክ ብዙ ጊዜ አትመልስልኝ። እኔ እዚህ ካናዳ ነው የምኖረው። መጥቼ ባወራ ከቦርዱ ጋር አንድ ላይ ብናወራ በጣም ደስ ይለኝ ነበረ። ከሶሞን ይስማው ጋራ የምታውቀው ከሆነ ሶሞን ይስማው አይ ቲንክ መማር ታውቀዋለች። ኢዝ ቬሪ ናውን ኢን ኢትዮጵያ። ከእሱ ጋራ እና ከቲጂ ጋራ አውርተናል። ከአሁን በፊትም ስልክ ተደውሎልህ ነበር በማናጀር በኩል በማነው ስም በቅዱስ በኩል ትንሽ ልናገኝ አልቻልንም። እና አሁን ያሰብኩት ሀሳብ ምንድነው እኔና ቲሞቼ ማናጀሮቼ ባወራነው መሰረት ነገሮቹ በትክክል ከሄዱ እናንተም ከተስማማችሁበት ከ500,000 እስከ $1 ሚሊዮን ድረስ ለማገዝ ሀሳብ አለን። ግን ያ ነገር ከመሆኑ በፊት አብረን ቁጭ ብለን ብናወራና ዲስከስ ብናደርግ ከአንተ ማናጀሮች ጋር ወሬቨር ከቦርዱ
ከወርቁ ጋር ብናወራ በጣም ደስ ይለኛል። መምጣት እችላለሁ። ዛሬም ነገም መምጣት እችላለሁኝ። ሚኒሶታ ነው ያለው መሰለኝ አሁን አይደል? ስልክ ምን ታደርጋለህ መሰለህ? ከዛ በቃ ችግር የለም፣ በውስጥ እናወራለን። በደንብ በውስጥ እናወራለን። በምን ማለት ነው? 500,000 1 ሚሊዮን ቀጠሉ። እዚህ ያሉት በጣም ደስ የሚል ነገር ነው። ዛክ እንግዲህ ከካናዳ እስከ 500 እስከ 1 ሚሊዮን ብር እንግዲህ ዶላር ማለት ነው እንረዳለን። ትልቅ ኒውስ ነው። አንድ ዛኬ ሶሪ ከዛ ሼር ኮፒ ሊንክ አድርጉ ጋይስ። በመኖር ተስፋ በመኖር ተስፋ ዛክ መምጣት ትችላለህ ወደ ሚኒሶታ? እችላለሁ። እኛ ኦፍኮርስ ቦርዱም ማናጅመንቱ ሁሉም እዚህ ነው ያለው። እሺ ኦኬ ሶ እንዴት ነው መጥቼ ማገኛችሁ? አድራሻ የለኝም። ሀዋም ገነ ኮንታክት ችግር የለውም። በመማር አሁን እናወራለን በደንብ በቃ ችግር የለውም። በውስጥ እናወራለን። ወደ ሚስሞት ምደው መምጣት ትችላለህ። ትልቅ ነገር ወደ ማዶና ይመራል መሰለኝ። ያ ደስ ይለኛል። እንደዛ አድርገን በጠረጴዛ ላይ ቁጭ ብለን ብናወራ በጣም ደስ ይለኛል። ከቻላ ካልሆነ ነገ ጠዋት መግባት እችላለሁ። እንግዲህ አድማጮቻችን ከካናዳ ዘግመጣል ሲያንድ ሙሉ ክሩ ሚኒሶታ ድረስ ተነስቼ እመጣለሁ ብሏል። ካናዳ ማለት ነው እንግዲህ ዋናው ነገር ሀርት እንግዲህ ማክሰኞ ፕሮግራም ስላለ ነገ ተደረግ ማክሰኞ እንግዲህ ዋናው ራት ይኖረናል ማለት ነው። እንግዲህ የአዶናይ ክሩዚ ማናጀሮችም እዚህ ያሉ ሙሉ ፕሮዳክሽን ስላለ ነገ እንግዲህ እንቀበላለን ማለት ነው። እዛ ገብቷል ገብቻ እኔ ነኝ ያየው ገብተሃል አዶኒ 6 ሚሊዮን 5.9 ይላል እሷ ላይ ግን ነው 6 ሚሊዮን ጋይስ እንግዲህ አዶናይ አሁን በዚህ ሰዓት ላይ 6 ሚሊዮን ፎሎወርስ ገብቷል ማለት ነው። እንኳን ደስ አለ ወንድማችን። ላይቭ ላይ ሆኖ ነው ይሄን ነገር አሁን ነው የተመለከትነው ማለት ነው። ሰላማችሁ ብዛ፣ ወዳችኋለሁ። እንኳን ደስ አለ በሉ። መቻል ያሳለፍኩት ህይወት ብዙ ነው ልንገርሽ፣ ካየኋቸው ሁሉ አንቺ ትለያለሽ ነው እንጂ ትለያለሽ። ጋይስ አሁን እንግዲህ ከተከበረው ሚካኤል በላይነህ ነው የምገኘው። በጣም የምወደው ከልጅነቴ ጀምሮ እየሰማሁት ያደግኩት ትልቅ ሌጀንድ ዛሬ ማታ በሚኒሶታ ትልቅ ኮንሰርት አለው ከወንድማችን ትልቅ አንጋፋ አርቲስት ዳዊት መለሰ ጋር ማለት ነው። ስለዚህ እንዳትቀሩ። እኔም እመጣለሁ። በጣም ነው ጓጉቼ እኔ እመጣለሁ። አንተ ያቀረህ ነው የሚለው። ስለዚህ የሚገርም ኮንሰርት ነው የሚሆነው። እንዳትቀሩ፣ እንጠብቃቸዋለን። ቻው። ዩቲዩብ የተቆጣጠረው ጀግናችን አይ እኔ አባት እንዴት ነህ? እሺ እንዴት ነህ? ደህና ነህ? አለ አሜዚንግ እንዴት ነህ? ደህና ነህ? Thank you አባቴ thank you. What's up brother, how you doing? You good? Yeah, we get a picture. Me and you get a picture? Yeah, sure. I would love it, man. I got my phone right here. Amazing, brother. Yeah, man. Like content. All right, brother. Have a good one, yeah? Yeah, sure, brother. Sure. No, brother. Okay. Let's go. Have a good one, see? Okay. Hello. Hi. Thank you. I appreciate you. Thank you. Yeah. Come over. Yeah. Yeah, sure. Man. Yes, sir. Amazing. Pleasure to meet you. Nice. But yesterday I told you about the hearing aid support. Okay. Oh, yes. Okay. ኢትዮጵያ ውስጥ ወደ 300,000 ህጻናት አሉ ሂሪንግ ኤድ ሰፖርት የሚፈልጉ። ባለፈው ሲያትል ነበርን። ሲያትል ላይ
ሞቢላይዝ ያደረግነውን ጋሞ ዞን ላይ ድሬዳዋ፣ ሐረር፣ አዲስ አበባ የጆሮ እንትን ነው ያገናል። እነዚህ ሂሪንግ ኦኬ የሚፈልጉ ማለት ነው ስኩል ችልድረን ኦንሊ ኦኬ ኦኬ። እሱ ላይ ሞቢላይዝ እያደረግን ነው። ሪሶርስ ከኢትዮጵያ ይዘመተን የኛ ስታንድ ፎር ኢንቴግሬትድ ዲቨሎፕመንት ይባላል። 17 ዓመት ነው ድርጅታችን። የተለያዩ በጎዳና ህይወት ውስጥ ያሉ ወጣቶችን፣ ህጻናትን፣ ሴቶችን እናነሳለን። አሁን ደግሞ ስፔሲፊካሊ ይህንን ቶርናሜንት ለሂሪንግ ኤድ ሰፖርት አድርገናል። ብዙ ስንት ናችሁ? ብዙ ስንት ናችሁ? 100 ላይ 100 አሜዚንግ። እሺ ቴንክ ዩ ሶ ማች የኔ አባት ኪፕ ዱዊንግ ዲስ ማን ዴይ ኒድ ዩ ቴንክ ዩ አባቴ። እሺ እሺ የኔ አባት ኢዝ ቢዩቲፉል። ሰላም ጋይስ እንደምን አላችሁ? ዛሬ ወደ ትልቁ ስታዲየም መተናል። ሚኒሶታ ላይ የተዘጋጀው ኤስኤፍና ማለት ነው። ከጁላይ 1 እስከ ጁላይ 4 ወንድማችን ጃኒ እዚህ ያለ፣ እህታችን ረዲኤትም እዚህ ያለች። የራሷ ቡዝ አላት ባይዘው እሷ ልብሶች አሏት ምናምን ታሳያቸዋለች። አዎ ልብስ ሰጣለሁ ብላኛለች። እሱኑ ለብሳለሁ። አሪፍ ከሆነ አሪፍ ነው። ሞክረዋል አንተ? እና አዎ ያምራል ያምራል። እኔ ጋር ግን ይሄዳል ወይ ነው? የስ አሳያቸው እስኪ ፒቹን ያባታ እንዴት እንደሚያምር። ካልሆነ አንለብሰውም። ይቅርታ አድርግልኝ። አይ ነው ግን ግልጽ ሆኜ ነው ሪቪው ምሳጥሽ ግልጽ ሆኜ ነው። የቱ ጋር ነው ያንቺ ቡዝ? አረረረ እንዴት ነሽ? How you doing? ደህና ነሽ ወይ? How you doing? ሰላም ሰላም። እንደምን አለህ? ደህና ነህ? እንዴት ነህ? አለን አለን። ፍፄ እንዴት ነሽ? How you doing? Good? Good to see you brother. አለን አለን አለን። alright የቱ ጋር ነው ብዙሽ? ወደ አንቺ ሚት። አሁን እንግዲህ ወደ ሬዲየት ብዙ ነው እየሄድን ያለ ነው። የእሷ የራሷ ልብስ አላትና እስኪ እንያቸው። ሀበሻ ሜድ ሀበሻ ሜድ that's the closing line ሀበሻ ሜድ የራስሽ ነው። በቃ ስለዚህ እህታችን ሰፖርት እናደርጋለን ዛሬ። ማይክ ዮ የኔ አባት ሀይዷን ጃኒ ይገድ እንዴት ነህ? ሰላም ነው ወይ? ሰላም የሀገሬ ልጆች እንደምን አላችሁ? ዛሬ እንግዲህ 3 ታላላቅ አንጋፋ አርቲስቶቻችን ልናገኝ ነው። ብዙአየሁ ደምሴ፣ ዳዊት መለሰና ሚካኤል በላይነህ። ጃኒ ወዴት ነው የምትሸሸው? ገባለሁ። ሰላም በላቸው ጃኒ ቦይ። ጋይስ ያዘው እንዴት ነሽ? ና ወዴት ነው የምትሮጠው አንተ? ገብተሃል እንግዲህ ሚኒሶታ ሀርት ቱ ሀርት። የስ ጋይስ አላማችን 1000 ህጻናቶችን ማከም ነው ጋይስ። ጃኒ ወፍሯል አይደል ወይስ አይኔ ነው? ወፍሯል። ሙልት ብለሃል። እዚህ አካባቢ ሞልተሃል ምናምን። እግዚአብሔር አይ አሪፍ ነው ያለው። እየሰራ ነው እንዴ? ማርያምን አይ አሪፍ ነው ያለሽ። ቀጥልበት የኔ አባት። አንተ የት ያለው እንትና? ኤኒዌይስ አም ሶ ኤክሳይትድ ጋይስ። ብዙአየሁ ደምሴ በጣም ነው የምወደው ከምታስቡት በላይ። በጣም ለረጅም ጊዜ የሰማሁት ሰው ቢኖር እሱ ነው። በቃ ከልጅነት ጀምሮ ሚካኤል በላይነህ ነው። አልቅሰንበታል። አልቅሰናል። ፍቅር ይዘን አልቅሳ ሴም አልክ ማልቀሱን አላውቅም። ያ ሚካኤል በላይነህ በቃ ፍቅር ይዞኝ ምናምን የሌለ በቃ። ዳዊት መለሰ ደግሞ ባለፈው አልበሙ አስመርቀነው ነበረ የምታስታውሱ ከሆነ። አልተፈጠረም ሰው የለሽም አብሳይ። ጃኒ እንግዲህ ሽቤንግ ነች። እዚህ ናቸው እንዴ? እዚህ ናቸው። ሽንት ቤት አለ እንደዚህ ቹርስ በላይ ወደ ላይ ነው በዛ ሰልፈች አንተ። እሺ እኔ ላሳልፈው። እሺ የፈጠነ ያ ቺርስ ግን ችግር አለው እኮ ልናይሽ እኮ ነው። እሺ አትዙሪ በቃ እንደዚህ ሆኜ ታምሪያለሽ። እኔ እዚህኛው ላይ ብላይ የሆነት በጣም የከሳት በጣም የከሳብኝ ቦርጬ ሸፈን ዛሬ አይ እውነት ነው። ምንም ማለት ነው። እንጋዜጣ ነው። እስኪ ሱሪው እያሉሽ ነው። ኧረ እኔ ደንደን ቤት
በተለያየ ልብስ ጋር በተለያየ ልብስ ነው በቃ ፏፏፏፏ እያልኩ ገና የምንቀር አሳያቸው። ልብስ አውትፊትሽን አሳያቸው። ይሄኛው ያው በደንብ አሳያቸው እስከ እግርሽ። እግሯ ደግሞ ነጭ ነው በኢየሱስ በጣም ነጭ ነው እግሯ ጌታን በጣም ነጭ በቃ አረ ሰላም እንኳን ማይ ቤቢ እኮ ስላለችልኝ እኔ እኮ በቃ ኦሬዲ እኮ እዚህ ጋር ካልቻልኩኝ ይሆናል ሌላ ቀን ኑሩ እንዲተወደ ከልባችን ባታስቀን እገዛልሽ ነበር ሁለት የግል ሄሊኮፕተር እዛው ላይ እንዳለሽ እግርሽ መሬት ሳይነካ አፈር እንደ ፊልማ ላይ ግን ተገለባብጬ እንዳትቀር እጅሽን ይዤ አስገባሽ ነበር ወደ አዲሱ አመር ልብሶችን ገዛ ነበር ዋጋ ሳንከራከር ለጨዋታው ድምቀት ነው ቤቢ። ውድ ተመልካቾች ቪዲዮዎች እነዚህ ነበሩ። ስለተከታተላችን በጣም ነው የማመሰግነው። ባይ ባይ።